አሞደሪያ ታሳታናሞ ታሽዋሞ ታሳ የኢትዮጵያ ሐዋርያት ቤተክርስቲያን በጋሞ ዞን በጎርፍ አደጋ ለተጎዱ ወገኖች 2 ሚሊዮን ብር ድጋፍ አደረገች። ለከበቡሽ ብርሃኑ ዘገባ የአምላክነሽ ተረፈ። የኢትዮጵያ ሐዋርያዊት ቤተክርስቲያን ለጋሞ ዞን የተፈጥሮ አደጋ ተጎጂዎች የ2 ሚሊዮን ብር ድጋፍ አደረገች። ዛሬ በአርባ ምንጭ ከተማ ተገኝተው ድጋፉን ያስረከቡት በቤተክርስቲያኗ ሀገረ ስብከት ምክትል አስተዳዳሪ ቢሾፕ ጌታሁን ላምቦቤ የተመራ ልዑክ ነው። ምክትል አስተዳዳሪው በተከሰተው አደጋ ማዘናቸውን ገልጸዋል። ቤተክርስቲያኗ የገንዘብ ድጋፍ ከማድረግ ባሻገር በጸሎት ለማገዝ ዝግጁ መሆኗንም አስረድተዋል። የጋሞን ሕዝብ እናውቀው የጥበብ እና አስታራቂ ሕዝብ ለሌሎች ማካፈልን አትርሱ። እንዲህ አይነቱ መስዋዕት እግዚአብሔርን ደስ ያሰኘዋል ይላል። ጋሞደሪያው ታሳ ያለቀሰን ለማጽናናት ያቅማችንን ያክል ከዋናው ቤተክርስቲያን ጋር የደቡብ ክልልም አብሮ ጳውሎስም ያዘኑትን አጽናኑ፣ ታመሙትን ጠይቁ ስለምን ከሞት የተረፉበት ሰዎቻቸውን መጠየቅ የምንችልበትን በቤተክርስቲያኗ ስም ማድረግም ስላለበት መሪዎቻችን